ወላጅነት ወላጅ የመሆን ሂደት ወይም አሳዳጊ መሆን ልጆችን ማሳደግ ያለውን ውስብስብነት የሚያመላክት ሲሆን ይህም መዋለድን በተፈጥሮ ያለ ዝምድናን ወይም ትስስርን ብቻ የሚወክል አይደለም። የዓለምን ጣዕም ለመጀመሪያ ጊዜ የምናውቀው በአሳዳጊዎቻችን ነው። ይህም ከፍተኛውን የስብዕናችንን ክፍል እንዲሁም የወደፊት ሕይወታችንን ይቀይረዋል። ወላጅ የመሆን ሂደት ወይም አሳዳጊነት ውስጥ አብዛኛውን እንክብካቤ ለልጆች የሚሰጡት ልጆችን የወለዷቸው ወላጆች ናቸው፣ በተለይም እናት። ነገር ግን ታላቅ ወንድም ወይም እህት፣ የእንጀራ እናትና አባት፣ አያቶች፣ ሕጋዊ ሞግዚቶች፣ አክስት፣ አጎት እንዲሁም ሌሎች የቤተሰብ አባላት ተንከባካቢ ሊሆኑ ይችላሉ። ለልጆች እድገት ሁለቱ ዋና ዋና አስተዋጽኦ የሚያደርጉ ነገሮች መዋቅርና ሞቅ ያለ ስሜት ወይም ደግነት ናቸው። መዋቅሩ ልጆችን የመግጫ ወይም ስነ ስርዓት የማስያዣ ወሰን ሲያመላክት፣ ሞቅ ያለ ስሜት ወይም ደግነት ደግሞ ልጆች የሚቀበሉትን የሚሰጧቸውን ፍቅር ያመለክታል። ሁለቱም ለልጆች ወሳኝ ናቸው። የእነዚህ ነገሮች መጉደል ወይም አለመመጣጠን ልጆችን ወደ አዋቂነት ደረጃ በሚደርሱበት ጊዜ ላይ ሊጎዳቸው ይችላል። መጋቢት 18 ቀን 2015 በሴንት ሉዊስ የሚገኘው የዋሽንግተን ዩኒቨርሲቲ አስተዳደግ የልጆች ስብዕና እድገት ላይ የሚያመጣው አጠቃላይ ተጽዕኖ ላይ የተሰራ ጥናት ድህረ ገጻቸው ላይ አሳትመው ነበር። ጥናቱ ከ1976 ጀምሮ ሲካሄድ የነበረ ዕድሜያቸው ከ11 ዓመት እስከ 17 ዓመት ያሉ ወደ 9400 የሚደርሱ ልጆች እንዲሁም ወላጆቻቸውን ያሳተፈ የጀርመን ጥናት ነበር። ተመራማሪዎች የስነ ልቦና ባለሙያዎች ስብዕናን በአጠቃላይ ለመግለጽ የሚጠቀሙባቸውን 5 ትልቅ ባህሪያትን ነበር ከግምት ያስገቡት። እነዚህም ከሰው ጋር የመቀላቀል፣ መግባባት፣ ተባባሪነት ወይም ቅንነት፣ ግልጽነት፣ ጥንቁቅ፣ ኃላፊነት የሚሰማው መሆንና ለአሉታዊ ስሜቶች አንድ ሰው ያለው ቅርበት ናቸው። ከመቀጠላችን በፊት ቻናላችንን ሰብስክራይብ በማድረግና በማጋራት ድጋፋችሁን ትሰጡን ዘንድ አጥብቀን እንጠይቃለን። ይህ የበለጡ ይዘቶችን በነፃ እንድንሰራ ያግዘናል። በርካታ የአስተዳደግ ስልቶች አሉ። ነገር ግን የአስተዳደግ ስልቶች አንኳር ሐሳብ የስነ ልቦና ባለሙያ በሆነችው ዳያና ባውምሪንድ በ1960ዎቹ ተዋወቀ። ይህ ጥናት 4 አንኳር የአስተዳደግ ዘዴዎችን ይዳስሳል። ዋና ዋናዎቹ የአስተዳደግ ዘዴዎች: አንደኛ፣ ስልጣናዊ ወይም አውቶሪቴቲቭ ወላጆች። ከፍተኛ ምላሽና ከፍተኛ ፍላጎት። ስልጣናዊ የሚባለው ወላጆች ተንከባካቢ፣ ደጋፊ እንዲሁም ለልጆቻቸው ፍላጎት ምላሽ የሚሰጡ ሲሆኑ በተመሳሳይ ጊዜም ከልጆች የሚጠብቁትን ተግባር እንዲሁም ማክበር ያለባቸውን ወሰኖችና ግዴታዎች ግልጽ ያደርጋሉ። የልጆችን ባህሪ ለመምራትና ራስን የመቻል ሁኔታ ለማበረታታት አዎንታዊ አጽንኦትን መጠቀምና ምክንያታዊነትን ይጠቀማሉ። በእነዚህ ባህሪያት የተነሳ ስልጣን በሚያሳዩ ወላጆች የሚያድጉ ልጆች ራሳቸውን በራሳቸው የሚገዙ፣ የሚቆጣጠሩ፣ በማህበራዊ ሁኔታዎች ብቁ እንዲሁም ባህሪያቸውን የመግራት ችሎታ ያላቸው ይሆናሉ። ለምሳሌ ልጁ ከትምህርት በኋላ ፊልም ማየት ይፈልጋል። ወላጆቹ ደግሞ በምላሹ የቤት ስራን ከጨረስክ በኋላ ፊልም ማየት ትችላለህ፣ 2 ሰዓት ተኩል ላይ ደግሞ መተኛት አለብህ ይላሉ። ይህም ልጁ ላይ የመተማመንና የመከበር ስሜት ያሳድራል። በተጨማሪም ልጁ ሰዓትን በአግባቡ መጠቀምና ኃላፊነትን ከመዝናናት ጋር የማመጣጠንን ጠቃሚነት ይረዳል። ሁለተኛ፣ አምባገነን ወይም አውቶሪቴሪያን ወላጆች። አነስተኛ ምላሽና ከፍተኛ ፍላጎት። አምባገነን ተብለው የሚገለጹ ወላጆች ጥብቅና ትዕዛዝ ሲሰጡ ትዕዛዛቸው ጥያቄ ውስጥ ሳይገባ ልጆቻቸው ታዛዥ እንዲሆኑ የሚጠብቁ ናቸው። ደንቦችን በግትርነት ይተገብራሉ እና ባህሪን ለመቆጣጠር አብዛኛውን ጊዜ ቅጣትን ይጠቀማሉ። ለልጆቻቸው የስሜታዊ ፍላጎት ምላሽ የመስጠታቸው ሁኔታ አነስተኛ ነው። በእነዚህ ባህሪያት የተነሳ የአምባገነን ወላጆች ልጆች ታዛዥና ብቁ ሊሆኑ ይችላሉ። ነገር ግን ብዙውን ጊዜ ደስተኛና በማህበራዊ መንገድ ብቁ የመሆናቸው ሁኔታ አነስተኛ ይሆናል። እንዲሁም በራስ መተማመናቸው ዝቅ ያለ ሊሆንም ይችላል። ለምሳሌ ልጁ አነስተኛ የፈተና ውጤት ይዞ ወደ ቤት ሲመጣ ወላጅ በዚህ ሳምንት ምሽቱን በሙሉ በጥናት ታሳልፋለህ፣ ምንም አይነት ቴሌቪዥን ማየትም ሆነ
ምንም አይነት ጨዋታ መጫወት አትችልም፣ መውደቅ ተቀባይነት እንደሌለው መረዳት አለብህ ብሎ ይናገራል። በዚህም የተነሳ ልጁ ቅጣትን በመፍራት ምናልባትም በትምህርቱ ይሻሻል ይሆናል። ነገር ግን ውጥረት፣ ጭንቀት ወይም ደግሞ ቅያሜ ሊሰማው ይችላል። ወይም የስሜት ድጋፍ በማጣት ለራሱ ዝቅ ያለ ግምት ሊኖረው ይችላል። ሶስተኛ ፐርሚሲቭ ወይም ላላ ያለ ከልክ በላይ እንክብካቤ የሚሰጡ ወላጆች። ከፍተኛ ምላሽና ዝቅተኛ ፍላጎት። ላላ ያሉ የሚባሉ ወላጆች በከፍተኛ ሁኔታ ተንከባካቢና የመግባባት ክህሎት ያላቸው ሲሆኑ ነገር ግን አነስተኛ ወሰኖችን ወይንም ልጆች እንዲያሟሉ የሚፈልጓቸውን መስፈርቶችን፣ ፍላጎቶችን፣ ኃላፊነቶችን በአነስተኛ ሁኔታ ነው ተግባር ላይ የሚያውሉት። አብዛኛውን ጊዜ እንደ ወላጅ ሳይሆን እንደ ጓደኛ አይነት ባህሪ የሚያሳዩ ላላ ያሉና ግጭትን የሚርቁ ናቸው። በእነዚህ ባህሪያት የተነሳ ላላ ባሉ ወላጆች ያደጉ ልጆች ራስን በመግዛትና ከበላይ አካላት ጋር ችግር ሊገጥማቸው ይችላል። እንዲሁም አብዛኛውን ጊዜ የባህሪ ችግርና ደካማ የትምህርት አቀባበል ያሳያሉ። ለምሳሌ ልጅ ተገቢ በሆነ ሰዓት ወደ አልጋ ለማምራት እምቢ ይላል። ወላጅ በምትፈልገው ሰዓት መተኛት ትችላለህ፣ ብቻ ጠዋት ለትምህርት ቤት ዝግጁ ሁን በማለት ይመልሳል። ልጁ እንደተወደደና እንደተሞላቀቀ ሊሰማው ይችላል። ነገር ግን ወሰን ወይም ድንበር በማደራጀት ራስን በመግዛት ረገድ ሊቸገር ይችላል። እንዲሁም የእንቅልፍ ማጣትም ሊገጥመው ይችላል። አራተኛ አንኢንቮልቭድ ወይም ቸልተኛ ወላጆች። ዝቅተኛ ምላሽና ዝቅተኛ ፍላጎት። የማይሳተፉ ወይም ቸልተኛ ተብለው የሚገለጹ ወላጆች ከልጆቻቸው ሕይወት የተነጠሉ፣ አነስተኛ አቅጣጫ፣ እንክብካቤ እንዲሁም ትኩረት የሚሰጡ ናቸው። የልጆችን መሰረታዊ ፍላጎት ያላሟሉ እንዲሁም በአጠቃላይ በልጆቻቸው ሕይወት የማይሳተፉ ናቸው። በእነዚህ ባህሪያት የተነሳ ተሳታፊ ያልሆኑ ወይም ቸልተኛ ወላጆች ያሏቸው ልጆች ችላ የመባል ስሜት እንዲሁም ከሰው ጋር ለመለማመድና ለራስ ያለ ግምት ላይ ችግር ሊፈጠረባቸው ይችላል። አዘውትረውም ትምህርትና የማህበራዊ ግንኙነቶችን ጨምሮ በተለያዩ የህይወት ክፍሎች ደካማ ይሆናሉ። ለምሳሌ አንድ ልጅ ከትምህርት ቤት ወደ ቤት ሲመጣ ቤት ማንም የለም። ወላጅ ከትምህርት በኋላ የሚካሄዱ ምንም አይነት እንቅስቃሴዎችን አላዘጋጀም። እንዲሁም ስለ ልጁ ውሎ ስላለው የቤት ስራም አይጠይቅም። በዚህም የተነሳ ልጁ ቸል እንደተባለ እገዛ ወይም ድጋፍ እንደማይደረግለት ሊሰማው ይችላል። ይህም ለራሱ ያለው ግምት ላይ፣ የትምህርት አቀባበሉ እንዲሁም ጤናማ ግንኙነቶችን የመመስረት ሁኔታው ላይ እክል ሊፈጥርበት ይችላል። ምንም እንኳን የተለመዱ የአስተዳደግ ዘዴዎች እነዚህ ቢሆኑም የስነ ልቦና ባለሙያዎች እየጠቆሙት ያለ አዲስና የበለጠ እየተለመደ እንዲሁም ችግር እየሆነ የመጣ የአስተዳደግ ዘዴ አለ። ይህም ከልክ ያለፈ ወላጅነት ነው። አምስተኛ ከልክ ያለፈ ወላጅነት ወይም አንዳንድ ጊዜ እንደሚባለው ኦቨር ፓረንቲንግ ወይም ሄሊኮፕተር ፓረንቲንግ። እነዚህ ወላጆች ከልክ በላይ ልጆቻቸው ላይ ያተኩራሉ። አዘውትረውም የህይወታቸውን ጥቃቅን ክፍሎች ይከታተላሉ። ከውድቀት እንዲሁም ከጉዳትም ይከላከሏቸዋል። ልጆቻቸው ማንኛውንም ችግር እንዲፈቱ እንዲሁም እጅግ ቀላል ነገሮችን ጨምሮ በማንኛውም ነገር ላይ ለመርዳት ይገኛሉ። ልጆቻቸው የራሳቸውን ውሳኔ እንዲወስኑ ከመተው ይልቅ ወላጆች ያለማቋረጥ ይከታተሏቸዋል። ሁሉንም ችግሮቻቸውን ይፈታሉ፣ ከተስፋ መቁረጥ ይከላከሏቸዋል፣ እንዲሁም ሁሉንም ውሳኔዎቻቸውን ይወስኑላቸዋል። አንዳንድ ጊዜ የእነሱ ተሳታፊነት የልጆቹ ራስ የመቻል ሁኔታ ላይ ከፍተኛ እክል ይፈጥራል፣ እንዲሁም በልጆቹ የስነ ልቦና እድገት ላይ ጣልቃ ይገባል። ከልክ በላይ የወላጅነት ምሳሌዎች በጥቂቱ የሚከተሉት ናቸው። አንደኛ፣ የልጆችን የቤት ስራ እንዲሁም የትምህርት ፕሮጀክቶችን መስራት። መምህራኖች ጋር ደውሎ ለልጆች የተሻለ ውጤት እንዲሰጥ መጠየቅ። ሶስተኛ፣ ልጆችን አጅቦ ወደ ስራ ቃለ መጠይቅ መሄድ። አራተኛ፣ ልጆች በጥቂቱ አልገፋ ያላቸውን ወይም ከበድ ያላቸውን ስራ ወስዶ መስራት። አምስተኛ፣ የልጆችን እንቅስቃሴ ማቀድና እያንዳንዷን ጥቃቅን ነገር ማስተዳደር ወይም መከወን። ስድስተኛ፣ ሁሉም ልጆች በውድድር ላይ ሽልማት እንዲያገኙ መጠየቅ። ከልክ በላይ ወላጅነት ወደ ስራ ስፍራን በመስለቅ
ወላጆች የሥራ ማሳያ አውደ ርዕዮች ላይ በልጆቻቸው ፋንታ መገኘት፣ ስለ ሥራ አፈጻጸም ግምገማ ቅሬታ ለማቅረብ ለድርጅቶች መደወል፣ በዚህ ብቻ ሳያበቃ ለልጆቻቸው ደሞዝ ለመደራደር እስከ መሞከር ያሉ ባህሪያቶችን ያመጣል። ምንም እንኳን ጥቅሞች ቢኖሩትም ይህ የአስተዳደግ ወይም የወላጅነት ዘይቤ የልጆችን እድገትና የመማር ሂደት ሊገታ ይችላል። ወደፊትም የልጆች ራስን የመቻል ችግሮችን የመፍታት ሁኔታ ላይ ችግር የሚፈጥር ሲሆን ደካማ የማህበራዊ ክህሎት፣ መጠኑ የጨመረ ጭንቀትና ውጥረት እንዲሁም የይገባኛል ስሜትና አፍቅሮተ ራስ ወይም ከልክ ያለፈ ራስ ወዳድነትን ይፈጥራል። እነዚህ ዋና ዋና ዘይቤዎች የተለያዩ የአስተዳደግ አይነቶች የልጆች እድገት ላይ ያላቸውን ተጽዕኖ ለመረዳት አዘውትረው ጥቅም ላይ የሚውሉ ማዕቀፎች ናቸው። ስለ ዛሬው ርዕሳችን ምን እንደምታስቡ አሳውቁን። ይህ ቪዲዮ በገለጻችን ላይ ባለው ፖሊሲ መሰረት ለትምህርታዊ ጉዳዮች ብቻ ጥቅም ላይ ማዋል ይቻላል። ሐሳባችሁን በአስተያየት መስጫው ላይ አሳውቁን። እንዲሁም ለምታውቋቸው ወላጆች አጋሩ። ቻናላችንን ሰብስክራይብ በማድረግና በማጋራት እርዱን። አካላዊና አእምሯዊ ጤናችሁን መጠበቅ እንዳትረሱ።